ያንተ የሆነ ሰው ወደ አንተ የሚመጣበትን መንገድ ይፈልጋል። ያንተ ያልሆነ ግን የሚለይበትን ምክንያት ይፈልጋል። የሚወድህ ሰው ደካማ ጎንህን እንደ መሳሪያ አይጠቀምበትም። ይሸፍነዋል፣ ያበረታታሃል፣ ከሁሉም በፊት ይጠብቅሃል። ብር ድንገት የሚጠፋ ነገር ነው እኮ አይደል? እንደኔ ሐሳብ ወሳኝ ነው ብዬ የማስበው ከገንዘብ ይልቅ ላንቺ ንጹህ ልብ ዲስፕሊን ያለውና ለመለወጥ እየሞከረ እየለፋ ግን ላንቺም ፍቅር የማይቀንስ ወንድ ካለሽ በቃ ላይፍን አሸንፈሻል እኮ። ከዚህ በላይ ምን አለ? ጊዜ እኮ ያልፋል አይደል? እሱም ያልፍለታል፣ ይሳካለታል። ይገርማል። ምኑ ይባላል? ኦኬ ሳይለንት ትሪትመንት ምናምን እየሰጠሽ ነው እንዴ? ለነገሩ ዝምታ ወርቅ ነው። አንቺ ደግሞ ወርቅ የሆንሽ ልጅ ነሽ። ዛሬ በቃ እድለኛ ሆኛለሁ። ወርቅ በወርቅ መሆኔ ነው። ያኔ ግን ለምንድን ነው ተሳስተሽ እንዳታፈቅሪኝ ያልከኝ? መንገደኛ ስለሆንኩና አንቺ ሞግዳት ስላልፈለኩ። እኔ መጉዳት አትፈልግም፣ ግን ደግሞ በየሄድኩበት እየተከተልክ ታስጨንቀኛለህ። ሳብሊ ደግሞ አካበድሽው። እኔ እኔን ያክል አላስጨነቅኩሽም። ሰው እንዲያፈቅር ማትፈልግ ከሆነ ለምንድን ነው ሰው ካልቀረባችሁኝ ብለህ ሙጭኝ የምትል? ምን ነው የሚሰብለ? አፈቅርሽኝ እንዴ? አው ብለህ ምን ይፈጠራል? አንተ እንደሆንክ ትዕዛዝን አስተላልፋል፣ ተሳስተሽ እንዳታፈቅሪኝ ብለህ። እንዴ ሳብሊ ምን ሆነሽ ነው? ምን ሆንኩ? እያለቀሽ እኮ ነው። አይንክ አስተካክሎ ማየት አይችልም። ሳብሊ በፈጠረ በቃ ተወኝ፣ አትከተለኝ።